ووجدوا ما عملوا حاضرا زارين بتسراتش هنا تقلطالچ አላ ሰዎች ይላሉ ما لهذا الكتاب ይሄ መጽሐፍ ምንድን ما لهذا الكتاب لا يغادر صغيرة ولا كبيرة إلا أحصاها ትንሽ አይ ትልቅ አይኛ እኮ ለቀልድ ነበር ይሄን ነገር ያደረግነው እኛ ለቀልድ ነበር የተናገርነው እየተጫወትን ነበር እኮ እንደው ያሾፍን ነበር ይላሉ አላህ አይተውም لا يغادر صغيرة ولا كبيرة إلا أحصاها ያጨቃት ቢሆን እንጂ የተጻፈባት ቢሆን እንጂ አይተዋትም አላህ አያችሁ መመለስ ይባል ቀን አለ ወንድሞች መመለስ ይባል ቀን አለ በቃችሁ ያለ ቀን አያዋርድ መዋረድ ከባድ እንደሚያወሩት አይደል በሰው ፊት ያለ መዋረድ ቀላል ሰው ይረሳል መጽሐፉ ግን አይረሳም አላህ ፊት መቆምን ያለ መዋረድ ግን አይረሳም የተጻፈ መዋረድ አላህ ምን አለ ይሄ ኪታብ ሁሉም ነገር ያጨቀመው ከተናገረ በኋላ ኢና ላ ኑዲዑ አጅረ መን አሕሰነ ዐመላ መልካም ሥራ የሰሩትን ሰዎች ግን ሥራቸውን አናጎድልም ማለት እንሰጣለን አላህ የአላህ መልእክተኛ ምን አሉ መልካም ሥራንና ያንተን ፍራቻ ጠይቀሃለሁ እዚህ መንገድ ላይ አልቢረ ወተቅዋ ዱንያ መንገድ ከሆነ ይሄ መንገድ ውስጥ ትንሽ ሥራ መጣል ነው የሚያስፈልግ ትንሽ በቃ አንድ ሰደቃ ይኖራችሁ 5 ብር ከባድ ነው 5 ብር ከባድ አይደለም አሁን ዝም ብሎ መንገድ ላይ መኪና የሚያቆም ሰው ፓርኪንግ ሲጠይቅ ድሮስ 5 ብር ነበር አሁን 10 ገባ 20 ገብቷል መቶ የሚከፈልበት አለ 20 ገብቶ ነው 20 ብር 20 ብር ሰደቃ ያለው ሰው አለ 20 خلاص 20 ማንም የማያውቀው ለአላህ ብቻ ተብሎ የሚደረግ 20 ብር በስንት ነው የሚባለው በ30 ስንት ብር ማለት ነው በወር 600 ብር 6 ማኪያቶ ማለት ነው ወይም 3 ማኪያቶ ማለት ነው خلاص 3 ማኪያቶ በቀን የምትጠጣውን ከ30 ቀን 3 ማኪያቶ 27 ቀን ጠጣብሽ 3 ቀን ብትተው 600 ብር ነው 600 ብር የተውካትን ተወስድና አላህ ፊት ቆመው የሚጠይቁ የተራቡና የታረዙ ሰዎች አሉ አላህ ምን ይላል እኔ እኮ ተርቤ ነበረ አላበላኝም ይላል ጀለ ጀላሉሁ ማንን እያለ ነው እዚህ የተውኳቸው ባሮች ነበሩኝ 600 ብር አጥተው በረሃብ ተኮማትረው ሆዳቸው ላይ ድንጋይ አስረው የሚጓዙ ሰዎች ነበሩ 600 ብር ናት خلاص የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መስጊድ ውስጥ ሰው ብሎ ገባ አያውቁት ዝም ብሎ ገሪብ የሆነ ሰው ዝም ብሎ አለ አዲስ ወጣ አዲ ማይታወቅ ሰው ማያውቀው ብዙ ሰላም ማይለው ምናምን ማናገረው ሰው አለ እኮ ገባ ሁለተኛ ቀን ተቀምጠው እያሉ አሁንም የጀነት ሰው ይገባል ራሱ ሰው ይገባል ሶስተኛ ቀን መጣ አሁንም የጀነት ሰው ይገባል ገባ ከዛ አንደኛው ባልደረባቸው ይህ ሰውዬማ መከታተል አለብን ምንድነው የሚሰራው ነገር አለ ምክንያት ፈጠረ ከቤተሰቤ ከአባቴ ምናምን ተጋጭቻለሁ ዛሬ አንተ ጋር ልደራለሁ ተከትሎት ሄደና ቤቱ አደረ እንግዲነት መስለምና ስንት ቀን ነው 3 ቀን ሙሉ አደረሱ ዘንድ እየበላ እየጠጣ ቢያየው ምንም የተለየ ስራ የለም እንደው ከሱ ያነሰ ነው የሚሰራው ምንም የተለየ ነገር የለም ቢጠብቅ ሰላት የለም የተለየ ሰላት አይሰግድም ሌሊት የተለየ ነገር አያደርግም ምናምን ጾም ቢለው ያው ነው እኩል ናቸው ምንም የተለየ ነገር አጣ ይኸው ወዳጄ እኔ አቡ ረሱላህ ሰለላሁ ዐለይሂ ወሰለም መስጂድ ስገባ ጀነት ገባ ስላሉ ነው የመጣው የምትሰራውን ስራ ነገር 3 ቀን ሙሉ አየው ምንም የተለየ ነገር አላገኙም ማለት ኧረ እኔ ምንም የለኝም ማለት በቃ እንደው ጊዜና ባከንኩኝ 3 ቀን ሙሉ አለና ያ ሰሃቢ ሲወጣ ና ምን አልባት አለው ልክ ሁል ጊዜ ስተኛ የበደሉኝ ሰዎች በሙሉ ቆጥርና ሁሉንም ይቅር ብያቸው ነው የምተኛው አለ خلاص ሌላ ምንም ስራ የለውም እኛስ ነገ እንገናኛለን ብለን ነው የምንቆጥረው 1 2 3 4 5 6 7 8 እንገናኛለን እቺን አንተን አንድ ወር ጠብቀኝ አንተን ሳምንት ጠብቀኝ ያልነረምተኛ ይሄንን ሰውዬ የወሰደው መልካም ስራ ምንድነው አንዲት ይቅርታ ናት ለዓለም በሙሉ የተሰጠች ይቅር ባይነት ማለት አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ግን ዱንያ በአላህ ገርነት ውስጥ ያለች መሆኗን ስለሚያውቁ ከአላህ ጸጋ የሚቋረጥ ነገር የለም የተጻፈው ነገር በጠቅላላ ምን ይሆናል መምጣቱ አይቀርም የተጻፈው የሚመጣ ከሆነ አያስጨንቃቸው ወፊ ሰማኢ ሪዝቁኩም ወማ ቱዓዱን ይላል ቁርአን ሪዝቃችሁ ያለው ከሰማይ ቀጠሮውን ጠብቆ ይመጣል
ሰው እኮ ቀጠሮ ነው የሚያበላሸው። ታውቃላችሁ፣ ቀጠሮ ነው የሚያበላሸው። አጭበርብሮ ለምሳሌ ሰው ገንዘብ ቢያገኝና ሀብታም ቢሆን መጀመሪያውንም ያገኘው ገንዘብ እና ሀብቱ የተጻፈ ነበር፣ የተጻፈ ነው። እንደሚመጣ እርግጠኛ ነው። እሱን ያበላሸው መንገዱ። በሐላል ቢሰራ ኖሮ ይመጣ ነበር። ለምን? ሪዝቅ ከማን ነው? ከአላህ ነው። ወፊ ሰማይ ሪዝቁኩም ወማ ቱዓዱን አለ። ቀጠሮውን ጠብቆ ይመጣል። አንተ ዛሬ እየነዳኸው ያለው መኪና ካለ፣ እየኖርክበት ያለው ቤት ካለ፣ እየለበስከው ያለ ልብስ ካለ፣ እየበላኸው ያለ ምግብ ካለ መጀመሪያውንም ይሄ ነገር ምን ሆኗል? ተጽፏል። አላህ ከአንተ የሚፈልገው ምንድነው? ይሄንን ነገር በመልካም ታመጣዋለህ ወይስ አታመጣውም ብቻ ነው። ለዛ እኮ ነው አላህ ኸለቀል መውተ ወልሐያተ ሕይወትንም ሞትንም ፈጠረ። ለምን? ሊየብልወኩም አዩኩም አሕሰኑ ዐመለን አለ። ከእናንተ መካከል ማን ነው መልካም ሥራ የሚሠራ የሚለውን ለመፈተን አለ አላህ። ኸላስ